በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የፈለገ ምህረት የዩቲዩብ ተከታታይ እህትና ወንድሞቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። ቪዲዮውን ላይክ በማድረግ ጀምሩ። ዛሬ የምንገኘው በአብይ ጾም 5ኛ ሳምንት በደብረ ዘይት ሳምንት ነው። አንዳንድ ጥያቄዎች አሉ። ለዚህም መምህር ጋብዘናል። ወደ መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ መምህር እናመሰግናለን። ራስዎትን በማስተዋወቅ እስኪ ጀምሩ። እሺ አመሰግናለሁ። ስሜ መምህር ቃለ ጽድቅ ፈንታዬ እባላለሁኝ። የሥራ ድርሻዬ በዚሁ በወልዲያ ደብረ ምሕረት ሰንበት ትምህርት ቤት የአብነት መምህር ሆኜ እያገለገልሁ እገኛለሁኝ። ዛሬም በዚሁ በሰንበት ትምህርት ቤቱ መልካም ፈቃድና ጥያቄ መሰረት በዚሁ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ግቢ ያለን መርሃ ግብር ተገናኝተናል ማለት ነው። እሺ መምህር እናመሰግናለን። ጥያቄዎችን ለመመለስም ሰዓቱን አብቃቅተው ስለመጡ ወደ መጀመሪያው ጥያቄ ልግባ። ደብረ ዘይት የሚለው ስያሜ ከወንጌል ታሪክ እና ከኢየሱስ ክርስቶስ ጋር ያለው ቁርኝት እንዴት ይገለጻል? እንግዲህ የቤተክርስቲያናችንን ስርዓት ወይም ደግሞ የቤተክርስቲያናችን ቀኖና የቤተክርስቲያናችን አስተምህሮ መሰረት ቤተክርስቲያናችን እንደየዘመኑና እንደየወቅቱ የምትከፋፍላ የምታስተምርበት ስርዓተ ቤተክርስቲያን አላት ወይም ደግሞ የትምህርት አይነት አላት ማለት ነው። እና እንግዲህ እንደሚታወቀው ዛሬ ያለንበት አብይ ጾም ይባላል። በአብይ ጾም ደግሞ 5ኛ ሳምንት ላይ ነው የምንገኘው። ይህ 5ኛ ሳምንት ደብረ ዘይት በመባል ይታወቃል ማለት ነው። እንግዲህ ይህንን ደብረ ዘይት የሚለውን ስያሜ ሊቃውንት አባቶቻችን አምጥተው እዚህ መካከል አብይ ጾም መካከል ላይ አምጥተው አስገብተውታል ማለት ነው። እና ባለፈው ሳምንት መጻጉዕ እያልን ሕሙማን የተፈወሱበትን አምላካችን ኢየሱስ ክርስቶስ ሕሙማንን የፈወሰበትንና ያዳነበትን ሳምንት አስበን አክብረን ውለን ነበር። ዛሬ ደግሞ በ5ኛ ሳምንት ደብረ ዘይት እያለን እናከብራለን። ቤተክርስቲያናችንን በዚሁ ስርዓት መሰረት ታከብራለች ማለት ነው። እንግዲህ ደብረ ዘይት እንግዲህ ከመጽሐፍ ቅዱስ ታሪክና ከመጽሐፍ ቅዱስ አስተምሮ አንጻር ስናየው ደብረ ዘይት የሚለውን ከስሙ በመነሳት ይህ ቃል የሚገኘው ወይም ደብረ ዘይት የሚለው ቃል የሚገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ስንመለከት የምናገኘው ኃይለ ቃል ነው። እንግዲህ ደብር ማለት ተራራ ወይም ደግሞ ኮረብታ እንደማለት ነው። ደብር የሚለው ቃል ሲተረጎም ማለት ነው። እና ዘይት የሚለው ደግሞ ወይራ የሚል ትርጓሜ ይሰጣል። አጠቃላይ አረፍተ ነገሩን ጠቅለል ስናደርገው ወይራ የበዙበት ወይም ደግሞ የወይራ ደን የወይራ ጫካ ያለበት ተራራ ማለት ነው። እና ይህን ትርጓሜ ይሰጣል ማለት ነው። እንግዲህ ከጌታችን ከኢየሱስ ክርስቶስ ዘንድ ያለው ግንኙነት ወይም ደግሞ ያለው ቁርኝነት እንዴት ይታያል ለሚለው ጥያቄ ደብረ ዘይት አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚታወቀው ከዚህ ቀደም ዓለምን ለማዳን እንደመጣ እንረዳለን። ዓለምን አድኖ ዓለምን አስተምሮ በደሙ በስጋው ዓለምን ዋጅቶ በሲኦል ውስጥ የነበሩ ነፍሳትን ወደ ገነት አሸጋግሮ ዓለምን በሙሉ ነፃ አውጥቶ ከዛ በኋላ ወደ ሰማይ እንዳረገ እናስታውሳለን ማለት ነው። እና አሁን ደግሞ በዛን ጊዜ ጌታችን ኢየሱስ ክርስቶስ ዓለምን ለማዳን በመጣበት ጊዜ እያስተማረ ሳለ ቀን ሲያስተምር ውሎ ማታ ማታ ያድርበት የነበረው ደብረ ዘይት ነው። በዚህ ተራራ ውስጥ ደብረ ኤሌዮን የሚባል ዋሻ ይገኛል። በዛ በደብረ ዘይት ተራራ ውስጥ ላይ ጌታችን ኢየሱስ ክርስቶስ ቀን መዋዕለ ስብከቱን ትምህርቱን ሲያስተምር ውሎ ማታ ደግሞ ያድር የነበረው በደብረ ዘይት ተራራ ነውና ከዚህ አንጻር ከጌታችን ከኢየሱስ ክርስቶስ ጋር ያለው ቁርኝነት ይሄ ነው። ከዛ ውጪ ደብረ ዘይት እንግዲህ እንደሚታወቀው የሚገኘው በኢየሩሳሌም በስተ ምስራቅ በኩል የሚገኝ ነው። በኢየሩሳሌም በስተ ምስራቅ በኩል ከስሩ ላይ ጌቴሰማኒ የምትባል ቦታ አለች። የአትክልት ቦታ ናት። ሐሙስ ማታ ጌታችን ኢየሱስ ክርስቶስ ራሱን አሳልፎ ቤዛ ለማድረግ የሰጠባት ቦታ ናትኝ። ጸሐፍት ፈሪሳውያን መጥተው ጌታችን ኢየሱስ ክርስቶስን ለሞት አሳልፎ የሰጡበት ወይም የያዙበት ቦታ ነው። ኋላ ደግሞ እመቤታችን ቅድስት ድንግል ማርያም ያረፈችበትና መካነ መቃብሯ የሚገኝበት ከዛ ከስሩ ላይ ጌቴሴማኒ የሚባል አለ። ያንን ጌቴሴማኒን ወጣ ስንል ተራራው ላይ ደብረ ዘይት በመባል ይታወቃል ማለት ነው። እንግዲህ ደብረ ዘይት ማለት ጌታችን ኢየሱስ ክርስቶስ ሐዋርያትን በዛሬው ዕለት በደብረ ዘይት ሐዋርያትን ሰብስቦ ስለ ሰው ልጅ መምጣትና ስለ መጨረሻው ዘመን ምልክት ጠይቀውት መልስ የሰጠበት ቦታ ነው። እና ከዚህ አንጻር እንዴት ከሌሎቹ መልክዓ ምድሮች እንዴት ነው ለምንድን ነው ተራራ ደብረ ዘይት የሚለውን ተራራ የመረጠው? ሌላ ብዙ በኢየሩሳሌም ሌሎች አካባቢዎች አልነበሩ፣ ሌላ መልክዓ ምድር አልነበረ።
ለምን ተራራን መረጠ ካልን ተራራ እንግዲህ ከብሉይ ከሕገ ልቦና ከሕገ ኦሪት ጀምሮ ልዩ ትርጉም የሚሰጠው እንደሆነ መጻሕፍቶቻችን ወይም ደግሞ ሊቃውንት ያስረዳሉ ማለት ነው። እንደሚታወቀው በብሉይ ኪዳን ወይም ደግሞ በሕገ ልቦና መስዋዕት ያቀርቡ የነበረው ተራራ ላይ ነው። ተራራ ላይ ወጥተው ለምሳሌ አብርሃምን ስንመለከት አብርሃም ልጁ ይስሐቅን ወደ ካራን ተራራ ሊሰዋ ይዞት እንደወጣ እንረዳለን። በዛ በካራን ተራራ ላይ እግዚአብሔር መስዋዕቱን ተቀብሎለት የልቡን ፈቃድ የልቡን መሻት ተረድቶ ንጹሕ በግ ልኮለት በይስሐቅ ፈንታ ማንን ሰውቷል ማለት ነው? በጉን ሰውቶ ተመልሷል። ኋላ ደግሞ በሕገ ኦሪት ሙሴ እንደሚታወቀው በደብረ ሲና ተራራ ላይ ወጥቶ ነው እግዚአብሔር ጋር ሲነጋገር የነበረው። በሲና ተራራ ላይ ወጥቶ እግዚአብሔር ጋር ይነጋገር ነበረ። በዛ በሲና ተራራም አምላካችን ኢየሱስ ክርስቶስ የቃል ኪዳኑን ታቦት ሰጥቶታል። ከዛም ደግሞ እስራኤላውያን የሚተዳደሩበትን እስራኤላውያን የሚመሩበት 10 ትእዛዛትን ተሰጥቶታል። በየት ከተባለ በሲና ተራራ። ስለዚህ ከተራራዎች ጋራ አምላካችን እግዚአብሔር ከብሉይ ኪዳን ጀምሮ የሚሰራባቸው ልዩ ስራዎች አሉት እና በሐዲስ ኪዳንም ይህንን በብሉይ ኪዳን ሲያደርግበት የነበረውን ስራ በሐዲስ ኪዳንም ሰርቶበታል። በሐዲስ ኪዳን ምን ሰራበት ካለ ለሙሴ በሲና ተራራ ህግጋት እነዚህ 10 ትእዛዛት የምንላቸው እስራኤላውያን አድርጉና አታድርጉ ተብለው በሁለት ተከፈሉ ትእዛዛት እንደሰጠበት በሐዲስ ኪዳንም ደግሞ በሰሜን እስራኤል አካባቢ 2 ማይል ከፍታ ባለው በቅፍርናሆም ተራራ ላይ ሆኖ አምላካችን ኢየሱስ ክርስቶስ አንቀጸ ብፁዓን እንዲያስተማረ እንረዳለን። አንቀጸ ብፁዓን ማቴዎስ 5 ጀምረን ስንመለከት የምናገኘው ነው ማለት ነው። አንቀጸ ብፁዓን የሚባሉት ወይም ደግሞ የብፁዓን አዋጅ የሚባሉትን ያስተማረበት ተራራ ነው። ከዛ አልፎ ደግሞ ዳግመኛ በዕለተ ምጽአት ሲመጣ የሰውን ልጆች መልካም ያደረጉትንም ክፉ ያደረጉትንም የሚጠይቃቸው ጥያቄዎችን እነዚህን 6ቱን ሕግጋተ ወንጌል ወይም ደግሞ 6ቱ ትእዛዘ ወንጌል የምንላቸውን ቃላት ወንጌል የምንላቸውን ጌታችን ኢየሱስ ክርስቶስ በዛ ተራራ ላይ ሆኖ አስተምሯል። ከዛ ውጭ ጌታችን ኢየሱስ ክርስቶስ የብስ አካባቢ ወይም ደግሞ ባህር አካባቢ ላይ ሲሆን ደግሞ ታንኳ ላይ ወጥቶ ህዝቡን ያስተምር ነበረ እና ከዚህ አልፎም ደግሞ አሁንም በዚህ በደብረ ዘይት ተራራ ላይ ሐዋርያትን አስተማራቸው እና ከተራራ ጋር ያለው የጌታ ቁርኝነትስ ምንድን ነው ካለን ደግሞ ተራራ ከአምላካችን ኢየሱስ ክርስቶስ የመረጠበት አንድ ምሳሌ አለው። ያ ምንድን ነው ካለን ተራራ የጌታችን የኢየሱስ ክርስቶስን ባህሪው መለኮቱ የማይመረመርና ከፍታውን የክርስቶስን ከፍታ የሚናገር ነው። ምን ተራራ እግዚአብሔርን መርምሮ ተረድቶ ወይም ደግሞ የሚደረስበት ስላልሆነ ልክ ተራራም ደግሞ ለመውጣት እንደሚያዳክት አንድ ሰው ተራራ ሊወጣ ይደክማል። መንገድ ላይ ልትቀር ትችላለህ። ከብረታም ደግሞ ጫፉ ላይ ሊደርስ ይችላል። ስለዚህ እግዚአብሔርንም ለማግኘት ብዙ ያደክማል። የቅድስና ሕይወት የንጽህና ሕይወት ያስፈልጋል። ለምን ከተባለ አምላካችን እግዚአብሔር ባህሪው ልዑል ስለሆነና የደብረ ዘይት ተራራንም የመረጠበት ከሕገ ልቦና ከሕገ ኦሪት ከዚህ አንጻር ይህንን የደብረ ዘይት ተራራ ሊመርጠው ፈቃዱ ሆኗል ማለት ነው። ከዛ ውጭ ይሄ የደብረ ዘይት ተራራ ከጌታችን ከኢየሱስ ክርስቶስ ጋራ ያለው ቁርኝነት በጣም ሰፊ ነው። ቅድም እንደነገሩ ጌታችን ኢየሱስ ክርስቶስ ሐዋርያትን የዘመኑ መጨረሻ ምልክትን ያስተማረበት ነው። ሁለተኛ ደግሞ በዚህ ተራራ ላይ በዚሁ በደብረ ዘይት ተራራ ሰሜናዊ ክፍል ቢታንያ የምትባል ቦታ አለች። በዚሁ አምላካችን ኢየሱስ ክርስቶስ መዋዕለ ስብከቱን በምድር ላይ የመጣበትን ስራውን ከጨረሰ በኋላ ወደ ሰማይ ያረገው በዚሁ ተራራ ክፍል ነው። በዚሁ ተራራ ክፍል ወደ ሰማይ አርጓል። የሰማይ ሐዋርያትን እየባረከ ያረገበት ተራራ ነው። ዳግም ምጽአት ደግሞ በኋላ ደግሞ ለሰው ልጆች ዋጋ ሊከፍል ሁሉንም እንደየስራው ሊከፍል ሲመጣ ደግሞ የሚመጣበት ወይም የሚገለጽበት ተራራ ይህ እንደሆነ ሊቃውንተ ቤተክርስቲያን ያስረዳሉና ከጌታችን ከኢየሱስ ክርስቶስ ጋር ያለው ቁርኝነት ይሄ ነው ማለት ነው። እሺ መምህር በሚገባ ጥያቄዎችን መልሰውልናል። ወደ ሁለተኛው ጥያቄ ስገባ ደብረ ዘይት ከዳግም ምጽአት የሚታሰብበት ሳምንት እንደመሆኑ አንድ ክርስቲያን በዚህ ሳምንት ውስጥ ሊኖሩ የሚገባው ዝግጅት ምን መምሰል አለበት? እሺ ያው ደብረ ዘይት እንግዲህ ከስሙ ትርጓሜና ከወንጌል ታሪክም ከጌታችን ከኢየሱስ ክርስቶስ ቁርኝነት አንጻር ቅድም እንዳየነው ነው። ሁለተኛ ደብረ ዘይት ዕለተ ምጽአትን የምናስብበት ቀን መሆኑ ትክክል ነው። መጽሐፍት ላይም ተጽፏል። እንደውም መጽሐፍትና ሊቃውንት ምን ብለው ያስቀምጣሉ? ደብረ ዘይት ጌታችን ኢየሱስ ክርስቶስ የሚመጣበት ዕለት እንደሆነ፣ ዕለቱ እሁድ እንደሆነ፣ ወንጌላዊው ደግሞ ዮሐንስ እንደሆነ፣ ሰዓቱ ደግሞ መንፈቀ ሌሊት በዚሁ በደብረ ዘይት ዘመኑ ዮሐንስ ነው፣ ቀኑ እሁድ ነው፣ ሰዓቱ ደግሞ መንፈቀ ሌሊት እንደሆነ ሊቃውንት አባቶቻችን ያስረዳሉ። ታዲያ ከዚህ ጋር ተያይዞ እንዴት ጌታችን ኢየሱስ ክርስቶስ ለሐዋርያት እኮ ያችን ቀን ከአብ በቀር ወልድም ቢሆን የሰማይ መላእክትም ቢሆን ያችን ቀን አያውቋትም፣ ያንን ቀን አያውቋትም ይላልና መጽሐፍ። ከዚህ አንጻር አይጣላም ወይ የሚል ጥያቄ የሚያነሱ ይኖራሉና ከዚህ አንጻር አሁን ምንድነው ማየት ያለብን ነገር ዘመነ ዮሐንስ ስለተባለ እሁድ ስለተባለ መንፈቀ ሌሊት ስለተባለ ደብረ ዘይት ስለተባለ ቀኑ ታወቀ ማለት አይደለም። ምክንያቱም ለምሳሌ
ደብረ ዘይት በየዓመቱ ስንት ደብረ ዘይት እንደሚመጣ በጣም ብዙ ቀኖች ይመጣሉ። እሁድም ብዙ እሁዶች ብዙ ደብረ ዘይቶችን አሳልፈናል። ግን ማንኛው ደብረ ዘይት ላይ ነው የሚለው አይታወቅም። ብቻ ደብረ ዘይት መሆኑ ነው። ለምሳሌ ዘመነ ዮሐንስም ካልን ብዙ ዘመነ ዮሐንሶችን አሳልፈናል እናሳልፋለን። ግን የትኛው ዘመነ ዮሐንስ ላይ ነው የሚለው ነገር አይታወቅም። ብዙ ሰዓታቶችን መንፈቀ ሌሊቶችን አሳልፈናል። ግን እነዚህ ያቺ መንፈቀ ሌሊት ግን መቼ ናት የሚለውን ነገር በግልጽ አልተቀመጠምና ከዚህ አንፃር ማንም ሰው አያውቁም። ብቻ ቀኑ መንፈቀ ሌሊት ሰዓቱ መንፈቀ ሌሊት መሆኑ ቀኑ እሁድ መሆኑ ደግሞ ደብረ ዘይት መሆኑና ዘመነ ዮሐንስ መሆኑ ብቻ ተነገረ እንጂ በመቼ ዓመተ ምህረት መሆኑ ግን አይታወቅምና ከዚህ አንፃር ይሄ አይጣላም የሚታረቅ ስለሆነ ከዚህ አንፃር ይህ ታዲያ ደብረ ዘይት ዕለተ ምጽአትን የምናስብበት ከሆነ ምእመናን በአጠቃላይ ምን ዝግጅት ማድረግ አለባቸው ካልን መዘጋጀት አለባቸው። ጌታችን ኢየሱስ ክርስቶስም እዛው ላይ እኮ አስተምሯል። እነዚህ የዕለተ ምጽአት ምልክት የሆኑትን ነገሮች ሲናገር ምንድን ነው ያለው? እስከ መጨረሻ የጸና ምን ይላል? እርሱ ይድናል ብሎ ከዛ ደግሞ ምንድን ነው ያለው? ብዙ መምህራነ ሐሰት ብዙ ነቢያተ ሐሰት ይነሳሉ፣ እነዛ እንዳያስቷችሁ፣ እነዛ ከሃይማኖት እንዳያወጧችሁ፣ እንዳያስክዷችሁ በልዩ ልዩ ጥቅም ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በተለያየ አመለካከት ከሃይማኖታችሁ እንዳያስወጧችሁ ተጠንቀቁ ጌታችን ኢየሱስ ክርስቶስ አስተምሯል። እና እዛም ላይ ማቴዎስ 24:42 ላይ ስንመለከትም እስመ ኢተአምሩ ጊዜ ይመጽእ እግዚእክሙ በአይ ሰዓት ሁኑ ድልዋነ ብሎ ያስቀምጣል። ጌታችን የሚመጣበትን ሰዓት አታውቁምና ተዘጋጅታችሁ ጠብቁ ብሎ ጌታችን ኢየሱስ ክርስቶስ አስተምሮበታል ስለ ዕለተ ምጽአት። ምክንያቱም ዕለተ ምጽአት ምንድነው? የሰው ልጅ እንደየስራ የሚከፈልበት ነው። እንደየስራው የሚከፈልበት ሰዓት ስለሆነ ያ ደግሞ ስራ ሁለት አይነት ስራ አለ። መልካም ስራ አለ፣ ክፉ ስራ አለ። ክፉ የሰሩ እንደ ክፋታቸው ገሃነመ እሳት ለዛሬው ለአሁኑ ሲኦል እንለዋለን። ይችኛዋ ሲኦል ታልፋለች፣ ያኛው ደግሞ ገሃነመ እሳት የማያልፍ ነው። ወደ ገሃነመ እሳት ይፈረድባቸዋል። ሁሩ እምኔ ርጉማን ብሎ እናንተ የሰይጣን መልእክተኞች ሰይጣንን ስታገለግሉ የኖራችሁ በኃጢአት መንገድ የኖራችሁ ትእዛዜን ሕጌን ያልጠበቃችሁ ወደ ገሃነመ እሳት ሂዱ ብሎ ይፈርድባቸዋል። መልካም የሰሩትን ደግሞ ንዑለ አቡየ ቡሩካኑ እናንተ የአባቴ ቡሩካኖች ወደ እኔ ኑ እኔ ያዘጋጀሁላችሁ ዓለም ሳይፈጠር ወደ ያዘጋጀሁላችሁ ዘላለማዊ ተድላ ደስታ ግቡ ብሎ እነዛን ወዳጆችን ደግሞ የሚከፍልበት ቀን። ስለዚህ ምን ማድረግ አለበት የሰው ልጅ? ከዚህ አንጻር መዘጋጀት አለበት። ምንድነው የሚዘጋጀው ካልን በህይወት እያለ የሚገርመው የሰው ልጅ 3 ዓለም አለው ይባላል። 3 ዓለም አለው። የመጀመሪያው ዓለም የእናቱ ማህፀን ነው። የእናቱ ማህፀን ዓለሙ ነው። ይህ 9 ወር ከ5 ቀን የሚቀመጥበት ነው። 9 ወር ከ5 ቀን ሲቀመጥ በእናቱ ማህፀን ይሄ ወደዚህኛው ዓለም ለመምጣት የሚዘጋጅበት ነው። አፍንጫው፣ አይኑ፣ ጆሮው፣ ጥርሱ ልዩ ልዩ የአካል ክፍሎቹ የሚቀረጹበትና ልዩ ልዩ የስሜት ህዋሳቶቹ እያደጉ የሚመጡበት ህይወት ነው በእናቱ ማህፀን ያለ። ከዛ በኋላ 9 ወር ከ5 ቀን ከተቀመጠ በኋላ ደግሞ ወደዚህኛው ዓለም ይመጣል ማለት ነው። እንግዲህ ያቺ ኮንትራት ናት። ከ9 ወር ከ5 ቀን በላይ መቀመጥ አይችልም። ምናልባት የጽንስ ችግር የጤና ችግር ካልገጠመው ቀድሞም ሊመጣ አይችልም፣ አልፎም ሊሄድ አይችልም። በጤና ምክንያት በተለያዩ ምክንያቶች ግን ሊያልፍም ሊዘገይም ወይም ቀድሞ ደግሞ ሊመጣም ይችላል እና ይህ የመጀመሪያ ዓለሙ ነው። በዚህኛው ዓለሙ የአካል እድገት እንደተደረገለት ለዚህኛው ዓለም ሰርቶ የሚበላበት እጅ፣ የሚያይበት አይን፣ የሚዳስስበት እጅ፣ የሚራመድበት እግርና እንዲሁም ደግሞ የሚያስብበት አይምሮ ልዩ ልዩ የአካል ክፍሎቹ ወደ ምድር ሲመጣ የሚያስፈልጉት ስለሆኑ በእናቱ ማህፀን እያለ ያ ነገር ዝግጅት ይደረግለታል። ዝግጅቱን ካጠናቀቀ በኋላ ወደ ዓለም ይመጣል። ይሄ የመጀመሪያው ዓለሙ ነው። ሁለተኛ ወደ ዓለም ከመጣ በኋላ ደግሞ በዓለም ላይ ሲኖር ደግሞ ይህም ደግሞ የሰው ልጅ ወደዛኛው ወደ 3ኛው ዓለም ለመሄድ የሚያደርግበት የዝግጅት ክፍል ነው ማለት ነው። የዝግጅት ክፍል ሰው በዓለም ላይ ያለ መልካም ካልሰራ፣ ሰው በዓለም ላይ ያለ ንስሐ ካልገባ፣ ሰው በዓለም ላይ ያለ ስጋው ደግሞ ካልተቀበለ የእግዚአብሔር መንግስት መውረስ አይችልም። ከሞት በኋላ ንስሐ የለም። ከሞት በኋላ መልካም ስራ የለም። ከሞት በኋላ ብትጸጸት ጥቅም የለውም። ይግባኝ ምንም ስለሌለው ቅሬታም ሰሚ የለም። ከዛ በኋላ ክርስቶስ አንዴ ከፈረደ በኋላ ፍርድ ነው። የእውነት ፍርድ ይፈርዳል፣ መመለስ አይቻልም። እና ይሄኛው ዓለም ደግሞ የሰው ልጅ ከበዛ 70-80 ብሎ እድሜውን ቅዱስ ዳዊት አምጥቶ አስቀምጦታል። ሌላው ብዙ ምስጢር ብዙ ልዩ ትርጓሜ ቢኖረውም ግን ከዚህ አንፃር የሰው ልጅ አሁን በምናየው 70-80 የሚኖር ሰው ጥቂት ነው የሚኖር። በህፃንነት ልትጠራ ትችላለህ፣ በወጣትነት ልትጠራ ትችላለህ፣ በጉልምስና ልትጠራ ትችላለህ፣ በሽምግልና ልትጠራ ትችላለህ። ነገር ግን ጌታችን ኢየሱስ ክርስቶስ መቼ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ስላለ ከልጅነት ጀምሮ እስከ እውቀት ድረስ አንድ ሰው ይህንን በዕለተ ምጽአት የሚፈረድበትን ፍርድ እያሰበ ከእግዚአብሔር መንግስት እንዳይለይ በመልካም ስራ ተጠምዶ መኖር አለበት። መልካም ስራ ስንል እንግዲህ
ነዳያኖችን ማብላት፣ የተቸገሩትን መርዳት፣ መጾም፣ መጸለይ፣ ንስሐ መግባት፣ ስጋ ወደሙ መቀበል፣ ታላላቆችን ማክበርና የመሳሰሉትን ነገሮች መስራት ይጠበቅበታል ማለት ነው። መምህር እጅግ በጣም እናመሰግናለን። የመጨረሻ ጥያቄ አንድ ላንሳና ጌታችን በደብረ ዘይት ተራራ ላይ ያስተማራቸው ትምህርቶች ምሳሌያዊ ንግግሮቹ ዛሬ ላይ ላለነው ትውልድ ምን መልእክት አላቸው? እሺ እንግዲህ መልእክቶቹ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ያስተማራቸው ለሐዋርያት የነገራቸው ምሳሌያዊ ንግግሮች አሁን ላለው ትውልድ የሚያስተላልፉት መልእክት ምንድን ነው? ይሄ ግልጽ ነው፣ እዛው ላይ ሀሳቡም ተቀምጧል። ምክንያቱም አንደኛ አሁን ዓለም ከተፈጠረ 7518 ላይ ነን ያለ ነው አይደለ? 5500 ዓመተ ዓለም አለ፣ ዓመተ ፍዳ አለ፣ 2018 ዓመተ ምህረት አለ። በአጠቃላይ ስትደምረው 7518 ዓመተ ዓለም አለ ማለት ነው። ስለዚህ በመጽሐፍ ላይ የተጠቀሰው ደግሞ 8ኛው ሺህ የዓለም የመጨረሻ የፍጻሜ ዘመን እንደሚሆን በመጽሐፍ ላይ በብዙ መጽሐፎች ላይ ተገልጾ አባቶቻችን ሲያስተምሩ እንረዳለን። እና ያለውን የዘመን የቀረውን ዘመን አይቶ መረዳት ወይም ደግሞ አካፍሎ ማየት ያስፈልጋል። 480 ምናምን ዓመት አካባቢ ነው የሚቀረው 400 ምናምን 8ኛው ሺህ ለመሙላት እና ስለዚህ ይሄ ዘመን ደግሞ ለአሁን ላለው ትውልድ ጌታችን ኢየሱስ ክርስቶስ በዛን ጊዜ የተናገረው አሁን ላለው ትውልድ ምን ፍንጭ ይሰጣል ወይም መልእክት ያስተላልፋን ካል በጣም ብዙ መልእክቶች እየተላለፉ ነው። እንደውም ሙሉ ለሙሉ ጌታችን ኢየሱስ ክርስቶስ የተናገራቸው አንደኛ ለሐዋርያት በዛን ጊዜ ያስተላልፋላቸው መልእክቶች አሉ። የመጀመሪያው እኔ ክርስቶስ ነኝ እያሉ የሚመጡ ብዙ የሐሰት መምህራኖች አሉ። ሐሰተኛ ነቢያቶች፣ ሐሰተኛ መምህራኖች ራሳቸውን እንደ ክርስቶስ ቆጥሮ የሚመጡ ሰባክያኖች አሉ። ከነዛ ተጠንቀቁ ብሏል። አሁን ዓለሙ ስትመለከት ደግሞ ለዚህ ለወጣቱ ትውልድ ደግሞ ስትመለከተው ደግሞ አሁን ደግሞ ዓለም ላይ ያለው ነገር ያ ነው። እሱ የተናገረው ነገር ነው። ብዙ የሐሰተኛ መምህራኖች በየሶሻል ሚዲያው፣ በየአዳራሹ፣ በየከተማው፣ በየአደባባዩ ላይ እኔ ነቢይ ነኝ፣ እኔ ከሌ ነኝ፣ እኔ ጻድቅ ነኝ እያሉ ራሳቸውን ጉባኤ ቤት እንኳን ገብቶ ሳይማሩ መጽሐፍ ቅዱስን አረዳድ ሳይረዱ በራሳቸው መንገድ ብቻ ተረድተው ራሳቸውን እንደ ነቢይ ቆጥረው እንኳን እንደ ክርስቶስ ቀርቶ አይደለም ክርስቶስ ከመረጣቸው ነቢያት ወገን እንዳንዱ እንኳን መሆን የማይችሉ መስፈርቱን ማሟላት እንደ አንድ ቤተክርስቲያን የሚመኑ እንኳን መሆን የማይችሉ ሰው ብዙ ሐሳውያን መሲሐን ሐሳውያን ነቢያት ተነስቶች ዛሬ ወንጌል እየሰበኩ ነው። 666 የሚባል አለ። ብዙ ነገሮችን አሁን ከገንዘብም ጋር ተያይዙ ልዩ እነዚህ የምንፍቅና መጽሐፎችን በማሰራጨት ራሳቸውን ነቢይ እያደረጉ በዚህን ቀን ፈውስ፣ በዚህን ቀን ተአምራቶች፣ በዚህን ቀን ልዩ ልዩ ነገሮችን እናደርጋለን እያሉ ትውልዱን ምን እያሉት ነው ማለት ነው? ጠምዝዘው እየወሰዱት ነው። ስለዚህ ትውልዱ ይሄ ዘመን እንደቀረበ ብዙ ሐሳውያን መሲሐኖች፣ ሐሳውያን ነቢያት ሐሰቶች እንደተነሱ ለነዚህ ላለው ትውልድ መልእክት ያስተላልፋል። በሁለተኛ ደረጃ እዛው ላይ የሚያስተላልፍልህ ምንድን ነው? የጦርንም ወሬ ተሰሙ ዘንድ ግድ ይላችኋል ይላል። ምክንያቱም ሊሆን ግድ ነውና አሁን በዓለም ላይ ጦር እየሰማን ነው አይደል? አንዱ በአንዱ ሀገር ላይ፣ ነገስታቱ በነገስታቱ ላይ፣ ህዝቡ በህዝብ ላይ ይነሳሉ፣ በህዝብ ላይ ይነሳል። ይሄ ሁሉ ነገር እንዳለ እንደሚመጣ ክርስቶስ አስተምሯል። አሁን ላይ ደግሞ ዓለም ላይ የምታየው ነገር እንደ ሀገራችን እንኳን ብትወስድ ሀገራችን በልዩ የሆነ በጣም አስቸጋሪ በሆነ ህይወት ላይ ነው ያለ ነው። ታውቃለህ፣ እንደ አካባቢያችንም ሆነ እንደ ሀገራችን እንደ ኢትዮጵያ ብዙ መከራዎች ያሉበት ለትውልዱም ደግሞ ወጥቶ የሚገባበት ጊዜ የሌለበት ሰዓት በጣም ዘመኑ የተጨናነቀና ጌታችን ኢየሱስ ክርስቶስ ከተናገረው ምሳሌያዊ አነጋገር አንጻር ስትረዳ ህዝብ በህዝብ ላይ ይነሳል እንደሚለው አንዱ ህዝብ ላይ ሲያምስ፣ በአንዱ ህዝብ ላይ በዘረኝነት፣ በጎሳ፣ በቀለም ሲለያይ ታያለ። ነገስታቶች በነገስታቶች ላይ ይነሳሉ የተባለውም እያየው ነው። በዓለም ላይ አንዱ ንጉስ በአንዱ ንጉስ ላይ፣ አንዱ ገዥ በአንዱ ገዥ ላይ ተነስቶ ዓለም በጦርነት እየተናደች፣ በጦርነት እየተናወጸች፣ በዓለም ላይ ያሉ ኢኮኖሚ ነገሮች ሁሉ እየፈረሱና እየበሰበሱ ሀገር ያደገች ሀገር ወደ አልነበረች ወደ አመድነት እየተቀየረች፣ ይሄ ለትውልዱ የሚያስተላልፈው መልእክት ምንድን ነው ካለኝ የዘመኑ መድረስ፣ የዘመኑ ፍጻሜ መቃረብ ለዚህ ትውልድ መልእክት ያስተላልፋል። በመጨረሻ ግን ጠቅልል ሳደርገው ክርስቶስ አንድ ኃይለ ቃል ተናግሯል። መጨረሻ ላይ ከአመፅም ብዛት የተነሳ ፍቅር ትቀዘቅዛለች። አሁን በዓለም ላይ ፍቅር አለ የለም እኮ አይደል? ማንኛውም ሰው ከቤተሰቡ መጀመሪያ መቼም ፍቅር የሚጀምረው ከቤተሰብ ነው። ከእናት ከአባት፣ ከትዳር አጋር፣ ከልጅ፣ ከጎረቤት፣ ከመንደር እያለ እያደገ ነው የሚሄደው ፍቅር። ስለዚህ አሁን ባልና በሚስት መካከልም ከሚጋቡት ይልቅ የሚፋቱት በዝተዋል። እያየሆነ ፍቅር የለም። በትዳር መካከል ፍቅር የለም፣ ጠብ ነው ያለው። በትዳር መካከል አሁን መስፈርቱ ፍቅር ሳይሆን ገንዘብ ሆኗል። እንደውም አባቶቻችን ምን ይላሉ? አሁን በዚህ ዘመን ያለው ትዳር ፍቅር ስለጠፋበትና ፍቅር እንደሌለው ሲያስረዱ
ሁለት ባልና ሚስቶች ወይም አንድ አካል ተብሎ የሚጠሩ ባልና ሚስቶች 4 ሆነው በአንድ አልጋ ላይ ይተኛሉ። 4 ሆነው ያ ማለት ምን ማለት ይመስላል? እሱም ሌላ ሀሳብ እያሰበ ገንዘብ ያላትን ቤት ያላትን ንብረት ያላት ብትሆን እኮ እያለ እያሰበ ከሌታ ብትሆን እያለ እያሰበ ለብቻው ይተኛል። እሷም ደግሞ እንዲህ ያለ ቢሆን ይህንን የሚያሟላልኝ ይህንን መስፈርት የሚያደርግልኝ እያለች እያሰበች እሷም ሌላ ወንድ ይዛለች፣ እሱም ደግሞ ሌላ ሴት ይዞ 4 ሆነው በአንድ አልጋ ላይ ይተኛሉ ይላል። ይሄ ምንድነው ከተባለ ፍቅር ስለጠፋ በዓለም ላይ ፍቅር ስለሌለ ፍቅር ስለቀዘቀዘና ከዚህ አንጻር ለትውልዱ የሚያስተላልፈው መልእክት ምንድነው ካላይ በአጠቃላይ ቅድም እንደነገሩ በዓለም ላይ ፍቅር አለመኖሩ ደግሞ ምን መልእክት ያስተላልፋል? ይሄ የዘመኑ ፍጻሜ መድረሱንና በዘመናችን ላይ ያለው ነገር ሰው እርስ በርሱ የሚጠፋፋበት፣ እርስ በርሱ የሚገዳደልበት፣ አባትና ልጅ እህት ወንድም የሚገዳደልበት፣ የሚካሰስበት፣ ፍርድ ቤት የሚቀራረብበት ዘመን ስለሆነ ለትውልዱ የሚያስተላልፈው መልእክት ምንድን ነው? ይህን የዘመኑ መቃረብ ነው። ነገር ግን ትውልድ ደግሞ ምን ማድረግ አለበት? ይህንን ካየ ደግሞ በጎን እሱ የራሱን መንገድ መጠቀም አለበት። ያ መንገድ ምንድን ነው? ዓለም እንዲሁ ናት፣ ኃላፊ መሆኗን የማጠቅም መሆኑን ተረድቶ በንስሐ ሕይወት ተመላልሶ በስጋው ደግሞ ተመላልሶ በቃለ እግዚአብሔር በሕገ እግዚአብሔር ጸንቶ የእግዚአብሔር መንግስት ለመውረስ መዘጋጀት አለበት ማለት ነው። እግዚአብሔር ይስጥልን። ጥያቄዎቻችንን በሚገባ መልሰውልናል። ለምዕመናን ማስተላለፍ የምትፈልጉት መልእክት ካለ እድሉን ልስጥዎት። እሺ እንግዲህ እኔ መልእክት ማስተላለፍ የሚፈልገው የመጀመሪያው እንግዲህ በቤተክርስቲያናችን ከምታከበራቸው ታላላቅ በዓላቶች መካከል አንደኛው ደብረ ዘይት መሆኑ ይታወቃል። ይሄ ደብረ ዘይት ደግሞ ሰማይና ምድር የሚያልፍበት አምላካችን እንግዲህ ለወገኖቹ መልካም ነገርን የሚሰጥበት ለኃጥአን ደግሞ ለእነሱ ደግሞ እንደየስራቸው ዋጋቸውን የሚሰጥበት ቀን የምናስብበት ታላቅ በዓል እንደመሆኑ መጠን በመጀመሪያ ያው እንግዲህ በዓለም ላይ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ወይም ደግሞ የክርስትና እምነት ተከታዮች በሙሉ እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ እያልኩኝ መጀመሪያ መልእክቴን አስተላልፋለሁ። ይህንን በዓል ስናከብር ደግሞ ምን ማድረግ አለብን ካልን የተቸገሩ ሰዎችን መርዳት። ይህ በዓል ትልቅ በዓል ነው። ሰንበት ከመሆኑ በላይ ደብረ ዘይት ከመሆኑ በላይ ደግሞ ዕለተ ምጽአትን የምናስብበት ታላቅ በዓል እንደመሆኑ ከዛ በላይ ደግሞ የዐቢይ ጾም ክፍል ነውና ነዳያኖችን ማሰብ፣ የተቸገሩትን መርዳት። እንደው ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል የሚለው ምንድነው? አንድ እጀ ጠባብ ያለው አንዱን ለሌላ ይስጥ፣ ለተቸገረ ያካፍል። ምክንያቱም እግዚአብሔር መንግስት ለመውረስ መልካም ስራ አስፈላጊ ስለሆነ የተቸገሩትን መርዳት፣ የታመሙትን መጠየቅ፣ የታሰሩ ማስፈታትንና የመሳሰሉ ነገሮችን ማድረግ ተገቢ ስለሆነ ይህንን መልእክቴን እንግዲህ በዚህ መልኩ አስተላልፋለሁኝ። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። እናንተም ጠርታችሁ ይህንን ቃለ ምልልስ እንድናደርግ ስለጋበዛችሁኝ እናንተንም አመሰግናለሁ። ሀገራችንን ኢትዮጵያን አምላካችን እግዚአብሔር በጽኑ ሰላም የሚጠብቅልን አመሰግናለሁ። እሺ መምህር፣ ጥያቄዎቻችንን ለመመለስ ስለመጡ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። እሺ ውድ የፈለገ ምህረት የዩቲዩብ ቻናል ተከታታዮቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። ቤተሰብ ያልሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጥያቄና አስተያየት ካላችሁ በኮሜንት አሳውቁና በቀጣይ ሳምንት በሌላ ዝግጅት እስከምንመጣ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።